በቲክቶክ ስሟ እማክያ ትባላለች። ብዙዎቻችሁ ታውቋታላችሁ ብዬ አስባለሁ። ከኔ ጋርም በተገናኘ ጉዳይ ላይ ዛሬ ልላችሁ የመጣሁት አንድ ነገር ነው። አንዴችን ቪዲዮ አይተናት እንመለስ። እንግዲህ ከስንት ድካምና ከስንት ልፋት በኋላ አካውንታችንን እጃችን ላይ አስገብተናል። ዛሬ ነው የከፈትኩት። ይኸው ከዚህ በኋላ እንግዲህ በራሴ አካውንት እመጣለሁኝ። ሁላችሁም እንግዲህ አካውንትሽን እያላችሁኝ ነበር። በራሴ አካውንት ከፍቻለሁ። በጣም ነው የምወዳችሁ። እንገናኛለን። ኦኬ፣ ስለዚህ ቪዲዮ ማብራሪያ ልሰጥ ነው የመጣሁት። በዚህ ቪዲዮ ስር የተጻፉ ኮመንቶችንም አንብቤያለሁ። ብዙዎቹም ኔጌቲቭ ነገር ነው የጻፋችሁት። ስለ ቪዲዮ ላብራራላችሁ። አካውንት እንድትከፍት ያደረግናት እኛ ነን። ምክንያቱም እች ልጅ በለቀቀቻቸው ቪዲዮዎች ብዙ ሰዎች ሊረዷት ፈልገው ነበረ። እኛም የሚረዱበትን መንገድ አመቻቸንላቸው። እኛ ቤትም ላይቭ ላይ መጣች። ነገር ግን በመጣችበትም ሰዓት የራሷን አካውንት አልነበረም ይዛ የመጣችው፣ ምክንያቱም ስለሌላት። ላይቭ ላይም ሊረዷት የመጡት ሰዎችም የራሷን አካውንት መክፈት አለባት የሚል ሀሳብ መጣ። ፕሮግራምም ቀየርን። አካውንት በራስሽ ከፍተሽ ነይና ሰፖርት እናረግሻለን፣ እንረዳሻለን አሏት። በዚህ መሰረትም አካውንት ከፈተች። ነገር ግን ብዙዎቻችሁ ቪዲዮዎች ላይ ኮመንት ስር ገብቼ ሳነብ ዘመናዊ ልመና ብዙ ነገሮች ስትሉም ነበረ። ገብታችሁ እዩት። እጅግ በጣም የሚያሳዝን ነው። ኤኒዌይስ እህታችንን አሁንም ሰፖርት ማድረግ የምትፈልጉ የራሷን አካውንት አውጥታለች። እኛ ቤትም ፕሮግራም ይዘንላታል። መቼ እንደሆነ እናሳውቃችኋለን። እየመጣችሁ ልጅቷን ላይቭ ላይ በራሷ አካውንት የምትችሉትን ያቅማችሁን ሰፖርት ማድረግ ትችላላችሁ። መልካም ጊዜ